ቦንጆur ሀትዝ ኮመንት አሌፍ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንፈር ዛሬ የምንማረው የሚሆነው የቤት እንስሶች እና የዱር እንስሶች ስማቸውን ምን ይባላሉ የሚለውን አብረን እንማራለን ማለት ነው። ስለዚህ መጀመሪያ ወደ ቤት እንስሶች ስንገባ ምን እንላቸዋለን? ሌዛኒሞ ደ ኮምፓኒ እንላለን። ይህ ምን ማለት ነው? የቤት እንስሶች ማለት ነው። በእንግሊዝኛው ፔት የምንለው እነሱ እንስሳዎች ውስጥ ምን ምን አሉ? ለምሳሌ ውሻ አለ። ውሻ ማለት ከፈለግን ለሺያ እንላለን። ለሺያ። ድመት ማለት ከፈለግን ላሻ እንላለን። ከዛ ደግሞ የቤት ወፎች አሉ። ለምሳሌ እንደ ፓሮት አይነቶችን ወፎች ለማለት ከፈለግን እንላለን ሏዞ እንላለን። ከዛ ደግሞ ለምሳሌ አሳ ማለት ብንፈልግ እንላለን ለፖሶ እንላለን። ለፖሶ አኳሪየም ውስጥ የምናስገባቸው አሳዎችን ማለት ነው፣ እንደ ቤት እንስሳ ከቆጠርናቸው። ከዛ ደግሞ እኔ ውሻ አለኝ ማለት ብፈልግ ምን እላለሁ? ሺያ እላለሁ። ከዛ ደግሞ ድመት አለኝ ማለት ከፈለግኩኝ ምን እላለሁ? መጀመሪያ ሻ ላለው ማለት ነው ጎበዞች። ከዛ ደግሞ እንስሳ የለኝም ማለት ከፈለግን፣ የቤት እንስሳ በአጠቃላይ የለኝም ማለት ከፈለግን ምን እንላለን? ዠኔምፓ ላኒማል እንላለን። ዠኔምፓ ላኒማል እንላለን ጎበዞች። ከዛ ደግሞ አሁን ሌዛኒሞ ሶቫሽ ወይም ደግሞ የዱር እንስሳዎች እንጥቀሳቸው። ስለዚህ ከምን እንጀምር? ፈረስ ማለት ከፈለግን ምን እንላለን? ለሸቫል እንላለን። ለሸቫል። ከዛ ደግሞ ከፈረስ ቀጥሎ ደግሞ ሌላ የዱር እንስሳዎች ውስጥ ምን አለ? ላቫሽ እንላለን። ላቫሽ። የምታስታውሱ ከሆነ በተለምዶ ፍሪጅ ውስጥ የማይጠፋ የቺዝ ፕሮዳክት ወይም የሚበላ አይተም የምታስታውሱ ከሆነ ላቫሽ ኪኒ እያለን በተለምዶ እንጠራዋለን። እሱ የፈረንሳይ ፕሮዳክት ሲሆን ምንድን ነው የሚባለው? ላቫሽ ኪሪ ነው የሚባለው። የሚስቀው ላም ማለት ነው። እኔም ዛሬ ገና ነው ሪሰርች ስሰራ ያወቅኩት ማለት ነው ጎበዞች። ስለዚህ ላም ማለት ከፈለጋችሁ ምን ትላላችሁ? ላቫሽ ትላላችሁ ማለት ነው። ናይስ። ከዛ ደግሞ የዱር እንስሳ ንጉሱን ለምሳሌ አንበሳ ማለት ከፈለጋችሁ ምን ትላላችሁ? ለሊዮን ትላላችሁ። ለሊዮን። ናይስ። ለዛሬ በዚህ ቪዲዮ ይበቃናል። እናንተ ኮመንት ላይ ትገቡና ምን ትላላችሁ መሰላችሁ? እኔ እንስሳ አለኝ፣ አንድ ውሻ አለኝ ወይም ድመት አለኝ ማለት ከፈለጋችሁ ትገቡና ቻት ላይ ምን ብላችሁ ጽፋላችሁ? ብላችሁ ሺያን ማለት ትችላላችሁ፣ ሻ ማለት ትችላላችሁ። ከሌላችሁም ደግሞ ዠኔፓ ብላችሁ ቅድም እንዳልኳችሁ ትጽፋላችሁ ማለት ነው። ናይስ። የቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውን ቪዲዮ ማየት ከፈለጋችሁ ሰብስክራይብ አድርጉ። አንቲል ዘ ኔክስት ቪዲዮ ኦርቫር